እንዳትሄዱ ነግራችኋለሁ። ሁለታችሁም ጠይቄሻለሁ። አንቺም ጠይቄሻለሁ አይደል? ደጋግሜ ጠይቄሻለሁ። ሎል ፍቅር አለሽ ወይ ብዬ ጠይቄሻለሁ ደጋግሜ። ያው እንድትረዳኝ ፈልጋለሁ። ዞር በይልኝ። ምን ስታደርግ ነው ያየው? ምን ሳረጋየኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር እንዳታስብ። ዞር በይ። ዞር በይ። ያው ሌላ ተደበቀሽ ሚስጥር ሚናቅ ያው ለማለት ይችላል። ወይስ ልጅልኝ ይችላል? ወይኔ አንተ ማል እንዴ? ካላንተ ከበቃተው አንተ ነገር ማረገኝ ነኝ ማለት ቆራጭ ካልጠለ ያብስራ ምን አለ በለኝ። አንተ ጀግና ነህ። እኔ ዛሬ ባንተ አልፈርድም። ጀግና ነህ። ጀግና እኔ የሚነደኝ ከጀርባ የሚሄድ ብቻ ነው እንጂ ጀግና ነህ አንተ። ወንድነትን አሳይተኝ። ግን ወንድ እንደመሆነ እኔም ወንድ ነኝ አይደል? ከጀርባ ከምትመጣ ደጋግሜ ጠይቄያለሁ። ከሷ ጋር ምንም ነገር ሳልጀምር ነው ወደዛ አትለፍልፍ። ያንተ ስለመደሰት ያና ተናገር። ሌላ ነገር አታስብ። አንተ እንደምታስበው ምንም ነገር አይደለም። ዞር በይልኝ። ዞር በይልኝ። ዞር በይልኝ። ያው ተረጋጋ። ስማ የእውነት ሌላ ነገር አይደለም። የእውነት ዞር በይልኝ። የሰጠውሽ ያ ሁሉ ክብር ላንቺ የሚገባሽ አልነበረም የሚለን ይሄ ሁሉ ነገር አይገባሽም። የካብኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደብ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው። አረጉሽ ባያረፍ አይ ሶሲ ለምን ትነሻለሽ? በጣም ነው የሚያምረው። ከኔ ሁሉም ቦታ አይቼ እየወደድኩት ነው በጣም ሁሉም ቦታ በጣም ነው የሚያምረው። በጣም የፍቅር ሀገር። አንዳንድ ሰዎች ግን እንዴት ነው ለፍቅር በጣም እዚህ ሀገር የተወለዱ አይመስልም። ታው እንጂ ምን ለማለት ነው ልጆች አትመስሉ። አንዳንድ ሰዎች ሶሲ እንደኛ አይነቶቹ ብዙ አሰቃዩን እኮ። እንዴት ነው ታዲያ? ጥሩ አይደለም? እንደዚህ አንዳንዴ መፈተን እኮ ጥሩ አይደለም? መፈተን ነው መሰለ ነገርም አይደለም። አረፍ እንጂ አይኛ አስቀምጣችሁ ለምንቆን እሺ አርፋችሁ ብሉ። ሶሲ እንዴት ነሽ ታዲያ? ቦታ ቆንጆ ለሳይችላል ገና በጣም ታሳየኝ ገና ማለት ነው። በቃ ትንሽ ብቻ ሙቀቱ እንጂ ከዛ ውጪ ሙቀቱ ደግሞ እዚህ ሀገር ያለ አይመስልም። ሞክቶሻል ሁሉ ግሪን ኤሪያ እያለ ሀገሪቱ መሞቁ ነው በጣም ነው የሚገርመው። አሁን ያለው አየር በጣም ደስ ይላል። ጠዋት ስለሆነ ወደ 6-7 ሰዓት አካባቢ ቀይራል ነው ወደድከው? በጣም ደስ የሚል ሀገር ነው ያላችሁ። የምሬ መቼም ቢሆን አይሰለችም። ጭራሽ እንደዚህ በ3-4 ቀን ጋርቶ ኦልሞስት በየሳምንቱ ራሱ ብትመላለሽ የሚሰለች ሀገር አይደለም። ሰው ደስ ይላል። ሀገሩ ከተማው ረጋ ያለ ነው። ምናልባት እኛ የመጣንበት ወከባ ግርግር ከበዛበት ሀገር ስለሆነ ይሆን አላውቅም። ራሴን የምበላት ሰው ነው ማሳስተሽኝ የቀረሽው እና ሀገር እኮ ወከባ የለም። ረጋ ያለ ነው። እዚህ ለምዶ እዛ የሚሄድ ሰው በቃ ይሳብራል። Taking it minute by minute, becoming the hero I came to become. Doing I do it, I ain't gotta stop till it's done. Can't never fool me, I got all it takes. I'm gonna stick to my guns, never be losing my cool. I'ma stay where I am when the rest of them run. I'ma burn it to the ground like a flame. Dominance to the buzz like a chain smoker. كيف ممكن توصف شعور ما في كلام يوصفها.
عملت كل اللي عليك، تسمح له يقودك. ብቻ አርባ ምንጭ በጣም ደስ ትላለች። ለዛ ነው ከቤት ማቶቹ ከቤት ብዙም ጊዜ አልወጣም። ንገሪኝ በእናትሽ በደንብ የቤት ልጅ እንደሆንኩ በደንብ ንገሪኝ። እና እዛስ እዚህም እያለሽ የቤት ልጅ ነሽ ወይ? አዎ እውነት ከሰዓት የተምትሽ ትንሽ ጫሞ እንሄዳለን፣ ምንጭ እንሄዳለን። ብዙ ቦታ አለ ባይዘው አዙርባታ ገና ያላየነው ብዙ ቦታ አለ ምናምን በጣም ብዙ ቦታ አለ እና እዛ እንሄዳለን። በጣም ጥሩ። እኔ በጣም ወድጄዋለሁ። ያው ያለን ሰዓት ጊዜ ጠባብ ቢሆንም እሱን አመቻችቼ ምናምን ነበርና ያለን ሰዓት በቂ ባይሆንም ያው ሌላ ጊዜ ታይማችን አመቻችተን በሰፊው ለአንዳንድ ነገሮች መመለሳችን አይቀርም። ከዛ በፊት ወይ ከዛ በኋላ ደግሞ መጠን ሰብሰብ ብለን አንድ ላይ እንዝናናለን። አዎ በደንብ እንመጣለን። በዚህ አጋጣሚ እንደው እንዴት ናችሁ እናንተ ቤተሰቦች ሁላችሁም? እውነት በጣም ብዙ ሰው ተደስቷል። እኔም በጣም አሁን ላይ ደስተኛ ሆኛለሁ። ደስታዬ ተመልሷል። እውነት ለመናገር እናንተንም ከልብ አድርጌ አመሰግናለሁ። የእውነት በጣም ተጨንቃችሁ ብዙ ሰዎች እየደወላችሁ ነበር፣ መታረቅ አለባችሁ። ኧረ በስመ አብ በጣም ብዙ ሰው ጸሎት እያደረገ ነበር ምናምን እና የእውነት ከቃል በላይ ናችሁ። እግዚአብሔር ያክብርልኝ። እኔ ምን እንደምላችሁ ራሱ አላቅም። ከልብ እናመሰግናለን ነው ማለት እንደደከምን እንደለፋን አልቀረንም። እንግዲህ ያው በአሁንም የኔ ነው። በጣም ነው የምወድሽ። ያው ትንሽ ዋጋ ብታስከፊኝም ያው ትንሽ ዋጋ የተከፈለበት ነገር ነው። ደስ እኮ በጣም ሳይድ እያዝሽ ነው አለ ጓደኛሽ እና ከኔ ውጪ እንዴ ምን አስበህ ነው? እሺ ብቻ በጣም ደስ ብሎኛል። በዛ ላይ ከጎኔ የነበራችሁ ስትደግፉኝ፣ አይዞ በርታ፣ ተስፋ እንዳትቆርጥ ስትሉኝ የነበራችሁ ሰዎች፣ ከጎኔ የነበራችሁ ሰዎች በጣም ነው የማመሰግነው። ያው ተስፋ ባለመቁረጥም እዚህ ድረስ መጥተን የለፋንበት ነገርም ፍሬ አፍርቶ እኔና ሄሉም ዛሬ ተመልሰን አንድ ላይ አለን። እዚህ በኋላ ምንም ነገር በመሀላችን እንደማይገባ በእኔ በኩል ቃል እገባለሁ። በቃ ወደፊት ደግሞ ፍሬያችን ታያላችሁ ብዬ አስባለሁ እና እግዚአብሔር ያክብርልኝ። አሜን አሜን። ምን ተሰማችሁ እናንተ? ደስ ብሎናል። ልዑል እንዴት ነው አርባ ምንጭ? ወደድካ? አሪፍ ነው በጣም ታስባው ስለነበር አንዱን ጉዞ አድርጎ ተመችቶኛል። በጣም ወድጄዋለሁ። ሶሲ እንግዲህ ከልብ አመሰግናለሁ። የእውነት እሱን ተንከባክበሽው ግዴታ የእውነት ከልብ አመሰግናለሁ። የእውነት አዎ ተቀብለሽ ቤቱን አሳይተሽ እንዴ ለፍተሻል። ኑሪልኝ። እንደዚህ አይነት ጓደኛ ይስጣችሁ። እንግዲህ ምን ማድረግ ይቻላል? ይህ ሁሉ ነገር አይሳካም ለመናገር። ያኔ ከአንቺ ጋር እንደዛ እንትን ስንጋጭ ለእሷ ነበር ያወራኋት እና በቃ በጣም በብዙ ነገር እንደምታግዘኝ ሁሉ ነገር እሷ ነች። በቃ ሞሮ የገፋፋችኝ፣ ያበረታታችኝ፣ ያገዘችኝ ሶሲ ነች። በጣም ነው የማመሰግነው ሶሲ። ፍቅራችሁ ደስ ስለሚለኝ ቴንኪ አመሰግናለሁ በጣም። ዋጣድሽን ይባላል ፈልጊ ነው እንፈልጋለን። ብቻ እውነት ለመናገር አሪፍ ጊዜ እያሳለፍን ነው። አርባ ምንጭ ላይ ትንሽ እንቆያለን ከመጣን አይቀር አይደል? አዎ በዚሁም ሀገሩን በደንብ ማየት አለብህ። አዎ እዚህ ያለኝ ጊዜ በጣም ትንሽ ነው። እዛ ራሱ ሂጄ ምናምን ማስተካከል ያለብኝ ነገሮች አሉ። ሁሉንም ነገር ዝም ብዬ ነው ብድግ ብዬ በሌሊት የመጣሁት እና መሄድ ይኖርብኛል። ግን ያው ምንም ነገር ቢሆን ከአንቺ አይበልጥም። ታሊ كيف تيجي اوكي انا غلطان انا اسف. امرني لك علم እና ሱሲ እንዴት ነሽ? አርባ ምንጭ ተመችቶሻል? እንዴት አየሽን? ይህ ሁሉ በታችን ነበር እኮ የጠፋው ባንዴ። ይህ ሁሉ በታችን ነበር የደበዘዘው የጠፋው ባላሰብነው ነገር። ያው አሁን ከዚህ በኋላ ግን ምንም ነገር በመሀላችሁ በጭራሽ ማለት
የሚያጣላችሁ ነገር ለመፍታት ሞክሩ በንግግር ገባ ሌላ ወገን አስከፍታችሁ ምናምን ሳይሆን በቃ ያለም የተፈጠረ ነገር ቢኖር እንኳን በውስጥ ነገሮችን ለመፍታት ሞክሩና ታምራላችሁ። አይለኝ እዚህ በኋላ አዳማጭ ሰው መሆን አለብሽ። ድጋሚ ቤተሰብ ጋር ልመጣ አልችልም። አትመጣም ከዚህ በኋላ ድጋሚ ሽማግሌ ልመላ ካልሆነ በስተቀር እኔ ሄሉን አገላግሉኝ ብዬ አስታርቁኝ ብዬ አልመጣም። ባህላችን አይደለም፣ ባህል አይደለም። እኔ በጣም ተሳቅቄ ፈርቼ ነው የገባሁት። እውነት ለመናገር ገብቶሻል። ያለ ባህሉን ስርዓቱን ባልጠበቀ መልኩ እዛ ድረስ ያው ለእርቅም ስለሆነ ችግር ነው። ግን ለእርቅም ቢሆን ገብቶሻል። በዙሪያችን ያሉት ጓደኞቻችን ማሂም ነበር ምናምን አይደለም። አዎ እነሱ ይበቃል። አንቺ ደረቆንሽ እንጂ አይ ከዚህ በኋላ አላስቸግርህም። እሺ የእውነት ይቅርታ በጣም ግን በጣም ደስ ብሎኛል። የእውነት በእኔ ቦታ ሆናችሁ ደስታዬን ብታውቁት በጣም እውነት እኔ እንጃ በጣም ደስተኛ ሆኛለሁ አሁን ላይ ማለት ነው። ምክንያቱም አስባችሁታል ከዛ እዚህ ድረስ መጥቶ ምናምን ብዙ አላወራም። ሶሲ ምን አልሽ? ቪዲዮውን ስታይ ማዘር ስትደውል ምናምን ደንግጫለሁ። የእውነት በጣም ነው የደነገጥኩት። አልጠበቅኩም ምናምን እንዴ ምንም አልጠበቅኩም። እንዴ እዚህ ድረስ ትመጣለህ ብዬ እንዴ አላሰብኩትም። እንዴ አንቺ እንዴ እኔ አንቺም እኮ አናደሽኛል። ምን ሆነ ነው ያልነገር? እኔ ደስ ይለኛል ብሰማው እኮ ግን ግን ፕላንሽ ምንድን ነው የነበረው? እኔን ማንገላታት ነው ማሰቃየት ነው የነበረው ነው? ኧረ ብትሰማ ነግሬሻለሁ እንዳትቀበዩ። ኧረ እባክሽ እንደዛ ነበር የምትለው? ንዴትና ትንሽ እልህ ነበረብኝ እውነት ለመናገር ንዴት አለብኝ እልህ አለብኝ ምናምን እና ያው አንተን ላለማጣት እኮ ነው ይሄ ሁሉ ማለት ነው በቃ እና አንተን ማጣት አልችልም ከዚህ በኋላ ለዛ ነው። አታጭኝ አንቺ ብቻ ታጋሽ ነሽ። በጣም ነጭናጫ ነች። የምሬ ነው። አታዳምጥም ሰው አታዳምጥም ምናምን ችለናል። ይሄን ሁሉ ችለናል። አብረን ይቀጥላል። አየሁ ነገር ካላስከፋት እንደዛ ረግናቸው ግን እንዴት ነው ይሄ ምንም ነገር ካላስከፋት ስሙ ጸባይ ወልክ እኮ ናት። ግን ካናደድኩ አዎ ከተናደድኩ በዛው ልክ ነኝ። ባይዘው ግን እዛ ጋር ነው መጣው ቆይ ደሽ እሺ እሺ አዎ ቦርሳ የወደቀች ቦርሳ ራሱ ይከራ ይዛ ሄደች ወሰደች ቦርሳ እሺ ሶሲ አሁንም የመጨረሻ አንድ ፋይናል አንድ ነገር ታግዥኛለሽ? ላስት ታይም ቀለበቷን ጉርላሊ ምናምን ነበር ሄደችው እና እኔ ጋር ነው ቀለበት። አሁን በሆነ መንገድ ሰርፕራይዝ ላደርጋት አስቤያለሁ። የምሬን እና መላክ እኔ ጋር ነው ቀለበቷ። አሁን እዚሁ ጋር ስርላታለሁ። በቃ እዚህ ያንዳለ እናንተ እንዳላችሁ ግን አታውቅም። በምን መልኩ ላድርገው? እንዴት እናደርገዋለን መሰለህ? በቃ አሁን ሄዳለች አይደል? ስትመጣ ወይ እንትና ቀድማት ይመጣ ይመስለኛል። ቀድማት ስለሄደ ከዛ በኋላ እሷ ስትመጣ ከማሪ እያወራን በሆነ መንገድ በሌላ መንገድ ሰርፕራይዝ የምትሆንበት። እሺ ምን ኬክ አዝዤ ልምጣና ኬክ ውስጥ ላድርገው አይሻልም? ሳይመጡ እኔ ኬክ ልዘዝና ኬክ ውስጥ አስገባት። ከዛ በኋላ ለእሷ ኬክ ልዘዝላት ወይ ለእናንተ ማዝና የእሷን ኬክ ልለየው። አይ ለሷ ሳይሆን እኛ አንፈልግም። ኦኬ ለሷ ብቻ ኬክ ይዘዝ። በኋላ ደግሞ ተቀላቅሎ ነው ያለው። አንድ ኬክ ብቻ ይሁን ኬክ አዝዤልሻለሁ ትላታለህ። ከዛ እዛ ስር ከተህ ስትበላ تريد البروتين والألياف والحديد كيلوغز كورن فليكس وجبة واحدة مليانة فايدة. حبيبي ممكن تروح تطمن عليهم؟ لما تبي غرفة عيالك تكون أكيد متصلة. مكان إقامتك يفرق. Hilton for the stay. እሺ ቴንክ በጣም መጥቶ አዝይል ምታሽ ካሜራማን ተከተለኝና ቤተሰብ ዛሬ ቀለበት ላስርላት ነው ለሄሉ ሰርፕራይዝ የምትሆንበት መንገድ አብረን አስበናል። ከሱሲ ጋር ተቆራሽ ኬክ አዝላታለሁ ማለት ነው። ኬኳ ውስጥ ቀለበቷን አስገባለሁ። ያው ስትበላ ታገኘዋለሽ ማለት ነው። እንደዛ ነው ያሰብኩት። አብረን ሄድና በብሩ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ
ሳይሽ ሁሉም ያስታውሰኝ የያዝኩት ወርቅ አልማዝ ነው። በቃ ታስቢው ይቅር እላለሁ። ሚስት ደሰት ላይ ሀያት ነው። እኔ ዋናው ዓላማዬ የምትወዱትን ሰው የምታፈቅሩትን ሰው ማስደሰት ነው እና ያው ቀን በቀን ቀለበት እያልኩ ማስደሰት ደስ ይለኛል። ኬክ ቤት እንግባና ኬክ አዘን አብረን እንደሰታለን ማለት ነው። ሰላም እንዴት ዋልሽ? እግዚአብሔር ይመስገን። ኬክ አለ አይደል? እሺ አንድ ስላይስ ተቆራሽ ኬክ ቫኒላ ካለ ደስ ቫኒላ ነው ያለው ምን ያለው በቃ ይሁንሽ አንድ ስላይስ እሺ። በቃ ባገኛችሁት አጋጣሚ የምትወዱትን ሰው ደስታውን ማየት ሲደሰት ማየት በጣም ደስ የሚል ነገር ነው እና ከሄሉ ጋር የነበረኝ ይሄ 3-4 ቀን ይሄ ሳምንት አመት ነው ነበር። ስራዬን መስራት አልቻልኩም። በሽተኛ ነው የሆንኩት። ጭራሽ እህቴ መጣ እዛ እሷ ጋር እስከመለመን ድረስ ምናምን የሄሉን ማዘር በድፍረት አግኝቼ ያናገርኩ እዚህም ድረስ መጣ። አመት ነው የሆነብኝ ይሄ 3-4 ቀን ብቻ ዛሬ እሺ አመሰግናለሁ። አመት ነው የሆነብኝና አሁን ግን ያው ሁሉ ነገር አልፎ ከእግዚአብሔር ጋር ሁሉንም ነገር የተወጠነው ዛሬ በድጋሚ ደስተኛ የምንሆንበት ቀን ነውና ለዚህ ቀን ስላበቃን በጣም ደስ ብሎኛል። አሁን ኬኩን እሷ በማትነቃበት መንገድ እዚች ውስጥ አካባቢ ክሬማ ውስጥ አስገባታለሁ ማለት ነው። አታየውን ብዬ አስባለሁ። ቀለበቷን አሳይታልኛል። ቀለበቷን ድጋሚ አውጥቼ ላሳይ። ይሄው ቀለበታችን እዚች ጋር ላስገባት። አትታይማ? ትታያለች። በቃ እንደማታየው እርግጠኛ ነኝ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ። ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ኩተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ። ምን እያደረግሽ ነው? ምን ማድረግ ነው? አንዴ ሙለት እኮ ደጋግሜ ጠይቄያለሁ አይደል? የምትወዳት ከሆነ የምታፈቅራት ከሆነ እኮ ብዬ ደጋግሜ ጠይቄያለሁ። ምን ማለት ነው? ዛሬ በደስታ ቀን ዛሬ ምን ማለት ነው? እንደዚህ ጥያቄ ምን ስታደርግ ነው ያየው? ምን ሳረጋየኝ? ምን አደረኩ? ያው ምንድነው? ያው ተረጋጋ። ሌላ ነገር እንዳታስብ። ዞር በይ፣ ዞር በይ። ለምን ትመጣታለህ? ምን አይተሃል? ምን አየህ? በል እስኪ ተናገር። ምን አየህ? ይሄ ምንድን ነው? አንገት ላይ ማየው ምንድን ነው? ይሄ ምንድን ነው? አንገት ላይ ማየው ይሄ ምንድን ነው? Cancel all your plans. Clear your calendars. Abu Dhabi is going back to back this season. Something new every night. Something bigger every week. One night, you're at a concert. The next night, it's a world-class sporting event. Watching global superstars make history. From championship moments to international festivals. To celebrating culture and heritage. Non-stop. All season long, nowhere else in the world, only in Abu Dhabi, back to back. ያው ተረጋጋ። እንደዛ አይነት ነገር እንዳታስብ። የእውነት ሌላ ነገር አታስብ። ከፊቴ ዞር በይ። ምንድን ነው የምታስበው? አንቄ ከዚህ እንዳልወረውርሽ ዞር በይ ከፊቴ።
ያው ተረጋጋ። የእውነት ሌላ ነገር እንዳታስብ ምንም ነገር ዞር በይልኝ ከፊቴ ላስረዳው። ምንም ነገር እንዳልተፈጠረ አስረዳው። ያው ሌላ ነገር እንዳታስብ ያው ሌላ ነገር እንዳታስብ። ስማ የእውነት ሌላ ነገር አይደለም። የእውነት እንደዛ አይደለም እኮ እንደዛ እንዳታስብ። ሌላ ነገር አይደለም። እንደዚህ ምን ሆኖ ነው? የእውነት ሌላ ነገር አይደለም። ምን ለማለት እየሞከርኩ ነው? ደግሞ ምንም ነገር አላየህም። ምንም ነገር አልተፈጠረም። ምንድን ነው ሲያስጠላ ያብ እንደዛ አይደለም። የእውነት ነው እንዴ? ሶሲ ዝም ብሎ ነው። ያብ እንደዛ አይደለም። ልታስረጂኝ አትሞክሪ። ሄለን ዞር በይልኝ። ምንድን ነው? ምን ተፈጥሮ ነው እንዲህ የሚያስፈው ነገር? አሁን ሰላም አልነበራችሁ እንዴ? ምንድን ነው ዝም ብሎ ምንድን ነው እሱ እያለኝ ያለው ነገር ምንድን ነው? ያብ እኔ እናንተ ማለት ምንድን ነው ልዑል? ምንድን ነው ሄለን ዞር በይ። ሄለን ቆይ እስኪ ታዩ ወይ አሁን ስሜት ሆኗል። ምንድን ነው የተፈጠረውን ነገር ለኔ ያስረዱኝ። ምንድን ነው አንተ? እሺ እኔ ጋር ያስረዱኝ። ቆይ ምንድን ነው? እኔ እና እሱ ቆመን እያወራን ነበር። ሌላ ነገር ምንም ነገር የለም። እያወራን ነው። ስላሳይሽ ምንድን ነው ቆርሽ ተው። ለዩ አንገቱን እንደዛ አይደለም። አንተ እንደምታስበው አይደለም። እውነት አንተ እንደምታስበው አይደለም። ምን ማለት ነው? እኔ እንደማስበው አይደለም። ይሄ ምን ማለት ነው? ምንድን ነው ይሄ? ሄለን ምንድን ነው? እኔ ለምን አትነግሩኝ? ከጀርባ ይቀርበው ነው የሚያምን ምን ማለት ነው? ፈለከው ነው ምንም አላየም። ምንም የቆየ ነው። በቃ የቆየ ነው። ተረጋጊ አንቺ። ምንም ማለት ነው? እየነገርኩት ነው። ምንም ነገር አልተፈጠረም። ሶሲ ባይል ካየሁት በላይ ንገሪኝ። እሱ የሚለው ነገር እውነት ነው? እኔ ያክል እኮ ከጀርባዬ ከምትሄዱ ነግራችኋለሁ። ሁለታችሁም ጠይቄሻለሁ። አንቺም ጠይቄሻለሁ አይደል? ደጋግሜ ጠይቄሻለሁ። ሎል ፍቅር አለሽ ወይ ብዬ ጠይቄሻለሁ ደጋግሜ። ያው እንድትረዳኝ ፈልጋለሁ። ዞር በይልኝ። ቆይ ተረጋጋ። አንቺ በቃ ሄለን ዞር በይ። ሄለን ዞር በይ። ሄለን ዞር በይልኝ። ሄለን ዞር በይ። በቃ ዞር በይ። አሁን ሌላ ነገር አይፈጠርም። ምን እያደረግሽ ነበር? ምንም ነገር አልተፈጠረም። አንቺ ቆይ ሶሲ እሱ የሚልሽ እንደምታምኚው እኔ ማየውን ነው የማምነው። ምን ማለት ነው? ማየውን ነው የማምነው። በቃ የቆየ ነው አልኩሽ። በቃ እኔ እንደዚህ ይወጣብኛል። እኔ እና እሱ ኖርማሊ እያወራን ነበረ። የሆነ ነገር ሚስጥር እየነገረኝ ነበረ። ሌላ ነገር አይደለም። አንተ ለብቻ አይደለም የወጣኸው። አንቺ ለብቻሽ አይደለም። ያው ሌላ እየተደበቀሽ ሚስጥር የሚነግርሽ ሶሲ ልሰጅልኝ ይችልሽ ወይኔ ያማል እንዴ? ካላመንክ በቃ ተው። አንተ ነገር ማድረግ እኔ ነኝ የማውቀው። ቆራርጬ ባልጥል ያብ ስራ ምን አለ ብለህ አሳያለሁ። እንዳትናገራት እንድትነካት እሺ ያየውን ነገር አስረዱት። ምንድን ነው? ምንም አላደረግንም። ይኸውልሽ ካመነ ይመን ከዛው እኔ ምንም የሚያገባኝ ነገር የለም አይደል? ምን ስናረጋየን ምንም አላደረግንም። ቆይ ተረጋጋ። ስማ የእውነት ሌላ ነገር አይደለም። የእውነት ዞር በይ። ወይኔ ሌላ ነገር እሺ ለበቃ ዝም በይ። እሺ በቃ እሱ ስሜታዊ ሆኖ ነው ያለው። የሰጠሁሽ ያ ሁሉ ክብር ላንቺ የሚገባሽ አልነበረም የሚለን ይሄ ሁሉ ነገር አይገባሽም። ከኔ እኮ ከአንዴም ሁለቴ ጠይቄሻለሁ። መጀመሪያውን ጠይቄሻለሁ። ምንም ነገር የለም። ያው እሱ ስሜት አለው። አንተ እንደምታስበው አይደለም። ያው እገልሻለሁ። ድጋሚ እንደዚህ እንዳትዪ። አንድ ነገር ልንገርሽ አይደል? እሱ ላንቺ እንደዚህ ይንበርከክ፣ ለእሷ ትንበርከክ። ይታዩ ማመን ከፈለገ ይመን እሱ እንደዚህ ይንበርከክ። እሱን ያስቆጣው ነገር ምንድን ነው? ምን ብታደርጉ ነው? እዛ ጋር ተለጣጥፎ እኮ ነው ያገኟቸው። እዛ ጋር ተደብቀው ምን ይሰራሉ? ምን ትሰራለሽ? የራሱን ነገር እየነገረኝ እየሰማሁት ነበረ። የእውነት ሌላ ነገር አይደለም የተፈጠረው። ያው እንደዛ አይደለም። የእውነት ያው አለልሽ ካሜራ ላይ እኮ ካሜራ ላይ ማየት ትችያለሽ። ደግሞ እንደዛ አይነት ሴት አይደለሁም። ያው የእውነት እንደዛ አይደለም። ሄለን ከፊቴ ዞር በይ። አሁን ምንም ብትይኝ አልሰማሽም። ሄለን ያየሁት ነው ይቻለሁ። በቂ ነው ይሄ። ሄለን አሁን ሰላም የሆነ ነገር ምንድን ነው? እንደዚህ አሁን የተጀመረ ነገር አይደለም። አሶስ እኔ እኮ ሁለቶችንም ጠራጥራቸዋለሁ። ደጋግሜ ጠይቄያታለሁ። ስሜት እንዳላት እኮ ይገባኛል። ግን ምን ነግረሽኝ ቢሆን ችግር የለውም። ከዚህ በፊት እኔ እንደዛ ድርቅ ስትይ ምንም አይነት ነገር የለም። ሄለን አሁን ተበሳጭቻለሁ። ፕሊስ ተይኝ በቃ። ዞር በይ ከፊቴ ዞር በይ። ዛሬ ጂና ታሳሲ ዞር በይ። ምንድን ነው የምታስበው? ለሁላ አስረዳው በጌታ። ምንም ነገር አለ። ካመነ ምን ካላመነ ምንም አይነት ነገር አልተፈጠረም። አስረዳው ናና። ያው ሌላ ነገር ምንም የተፈጠረ እሺ ቆይ ተረጋጊና ታስረጃዋለሽ። ግን ደግሞ ማለት ነው ይኸውልሽ አሁን እሱ ተናዶ ነው ያለው። እናንተ ምን ትሰራላችሁ እዚህ ጋር ለብቻችሁ? ምን አገናኘው? መጸዳጃ ቤት መጣሁ። እሷ አብራ መጸዳጃ ቤት መጣች። ከሆነ ነገር ስልክ እያሳዩት ነበር። ምንድን ነው ችግሩ? ይሄ መጸዳጃ ቤት Okay, let's surprise the guy that delivers my groceries with a Diwali hamper. The fact that the delivery captain brings food and sweets for me to enjoy with my loved ones, it makes me want to do the same thing for them. I usually always give the delivery captain ice cream or something refreshing when they come to deliver my groceries, but this time it's going to be Diwali coded. So let's pack this hamper. Cadbury was kind enough to send me their Cadbury miniatures, so I'm going to pack this in the hamper because I feel like it's the perfect gift to enjoy with your loved ones, and I know that he's going to take it back home and share it with the people he loves. And another really cool thing about this box is that when you scan the QR code, it actually turns the box into a story about sharing love and warmth this Diwali.
And as lamps glow and laughter echoes, it is the perfect time to celebrate the sweetness of these moments. And Cadbury Miniatures add a very special touch to these moments. It's not bad. It's not bad. I did a pretty good job. Diwali is all about lighting up hearts and homes. You can also celebrate your Diwali family traditions with Cadbury Miniatures and make every moment sweeter. And I'm so happy that Cadbury sent me this because now I get to light up someone's heart this Diwali. The new Magnite looks cool. How would you shoot it? أهم شيء الميوزك. الحفلة تولع. لا 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 ستوب. It's all about the style. بنية تمشي من السيارة أو لا مو بنية عادية. She's a superstar. لا لا، ايش كل هذه الفلاشات؟ ما شفنا السيارة. ويلا على الجيم. يا ساتر على السرعة. What about you, Rohit? Well, the car's fast, so let's chase something. Oh, calm down, buddy. Okay, I see it. መጸዳጃ ቤት ነው ወይ? መጸዳጃ ቤት እኮ ታች ነው ያለው አይደል? የመጸዳጃ ቤት ነው። አያገባም። ዞር ብሎ እኔ እኮ ደጋግሜ ጠይቄያለሁ። ከጀርባዬ እኔ ያክል ርቀት ከምትሄድ ደጋግሜ እኮ ጠይቄያለሁ። አንተ ጀግና ነህ፣ ሰርተህልኛል። ሰርተህልኛል። አንተን ዋጋህን አስከፍላለሁ፣ ችግር የለውም። አንተ ሰርተህልኛል። ግን እኔ ለምኛለሁ አይደል? ደጋግሜ እኮ ከመጀመራችን በፊት ጠይቄያለሁ። ዞር ብለው ነው ወዳታለሁ። ካመንክ ምንም ነገር አልተፈጠረም። ካመንክ ሌላ ነገር የለም። እውነት ሌላ ነገር እሺ ተነሻቸው። ተነሽ፣ እዚህ ጋር ያቃጥላል። ተነሽ በቃ። ያው ለምንድን ነው የማትሰማኝ? እሱ ጠይቄያለሁ እኮ እሱንም ጠይቄዋለሁ። እሷንም ጠይቄያታለሁ። ግንኙነት አላችሁ ወይ? ምንሽ ነው? ወንድሜ ነው ያለው። ብላ አትለፍልፍ። እኛ ያንተን ስህተት እንድንደብቅልህ ነው። አንተ አልጋ ቤት ያገኘንን እንድንደብቅልህ ነው። ምንም ያውላችሁ እሱ ያለፈ ታሪክ ነው ብዬ ስላስተባበልንልህ ነው። አንተ ጀግና ነህ። እኔ ዛሬ በአንተ አልፈርድም። ጀግና ነህ፣ ጀግና። እኔ የሚነደኝ ከጀርባ የመሄድ ብቻ ነው እንጂ ጀግና ነህ አንተ። ወንድነትን አሳይተኝ። ግን ወንድ እንደመሆነ እኔም ወንድ ነኝ አይደል? ከጀርባዬ ከምትመጣ ደጋግሜ ጠይቄያለሁ። ከእሷ ጋር ምንም ነገር ሳልጀምር ወደዛ አትለፍልፍ። ያንተን ስህተት ለመደበቅ እኛን አትናገር። ሌላ ነገር አታስብ። በቃ ጭራሽ ላይ ትጮህብኛለሽ። ዞር በይልኝ እንጂ እንዳታሰስችኝ። ዞር በይ። ተረጋጋ በቃ። ሄለን ምንድን ነው? ቆይ ምን እየሆናችሁ ነው እናንተ? ለምን እሱ የሚደብረውን ነገር ለምን አደረግሽ? ምንድን ነው ከእኔ ጋር ያደረግሽ? የማይገባሽን ክብር መስጠት ነው የሚነደኛው። ቆይ ሻቸው ዞር እኔ እንደዛ አይነት ሴት አይደለሁም። እውነት እንደዛ ቆይ ሄለን አሁን ቢያንስ ዞር በይ። ምንም አልሆንኩም። ለምንድን ነው የማሰማኝ? ሁሉም ነገር አለ ብሎኛል። አየዋለሁ። ካለልሽ ቪዲዮ ላይ ማየት ትችያለሽ። ሄለን የምር እሱ እንደሚለው ነገር ከሆነ በጣም ነው የሚደብረው። ያው ለምን እንደዚህ የምትሆነው? ግን አዋርድሽኝ ይለን አዋርድሽ ማለት ምን አድርጌ ነው ማዋረድ? እኔ እንደዚህ አይነት ነገር አይደለም። ኖርማል ነገር እኮ ነው። ምንም አልሆንም። እኔ እና እሱ እያወራን ነበር። እናውራ ብሎኝ እያወራን ነበር። እሱ የራሱ ነው። እኔ ምን አውቃለሁ? ለምን ተኝቶ ሲታከም እኮ መጠርጠር በቂ ነበር። እሱ ይበቃኝ ነበር። አንቺን አምኜ እዚህ ድረስ መምጣቴ ነው የሚነደኝ። የምር እንደዛ አይደለም። የእውነት እንደዛ አይደለም። እንደዚህ ያደረግሽው ብዙም አይመስለኝም ነበር። እዚህ ሀገርሽ ላይ አንቺን ብዬ መጥቼ እንደዚህ ያደረግሽው። እሺ ተረጋጋ በቃ። እሺ ተረጋጋ። እሺ ምንድን ነው እሺ የሚሆነው? እግዚአብሔር የምር አንተ እንደምታስበው አይደለም። የእውነት አንተ እንደምታስበው አይደለም። እንደሱ እንዳትይኝ። አየሁሽ እኮ ከዚህ በላይ ምን ጠብቀሽ ነው? አየሁሽ አይደል? በቃ ቆይ ተረጋጋ በእናትህ። እጅ እንዳትል። የእውነት በቃ ቆይ። ለምን አንቺ ዞር በይ። ሰዓት እንኳን ዞር በይ። ዞር በይ በቃ። የእውነት እኔ አንተ እንደምታስበው ምንም ነገር አይደለም። ዞር በይልኝ። ዞር በይልኝ። ዞር በይልኝ። አይ አንተ በጣም አበዛው። እሺ ሄለን በቃ ያም በቃ ተረጋጋ። የሆነ ነገር ሆኖ እንኳን ቢሆን በቃ ተረጋጋ። ተረጋጋ። ቆይ እሺ ቢያንስ እንኳን ተረጋጋ። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬልሻለው ችዬልሻለው ምንም ነገር ምንም ስህተት የተሰራ የለም። ያዥና እንሂድ። ሄዱ። እሺ እኔ ጥላ ቦታ እንቀመጥ። እሱ የራሱን ስህተት ለመሸፋፈን ነው። እሺ ሄዱ። ምንም ነገር አትስሚሽ። ምንም ነገር አልተፈጠረም ብለን አስረድተናል። ካመነ ይመን። እሱ የራሱን አልጋ ቤት ያገኘነውን ስህተት ለመሸፋፈን ሲል ዛሬ ላይ እንደዚህ መጮህና እንደዚህ መሆን አግባብ ነው ብዬ አላስብም። አንቺ ተረጋጊና ወደ ቤት ሄደን ያለውን ነገር እናስተካክላለን። እሺ
ሄሉይ ማስረዳት አለብኝ። አዘንኩኝ በራሴው ተፈጥሮ Kellogg's Cocoa Pops? First, your nutrition. Please. Your nutrition. Cocoa Pops? Yes, Cocoa Pops has the nutrition of eggs, bananas, and dates. Kellogg's Cocoa Pops, the all-in-one breakfast. لما تبي تبدأ إجازتك على طول مكان إقامتك يفرق.